በኢየሱስ ስም አምልከን አሜናችሁ አይሰማኝ በጌታ በኢየሱስ ስም አምልከን እስኪ አሜናችሁ ልስማ በጌታ በኢየሱስ ስም አምልከን እግዚአብሔር አምላካችን አምልኳችንን ተቀብሏል ምስጋናችንን ተቀብሏል ከፍ ያለ እልልታ ጭብጨባ ለእግዚአብሔር ልጅ ለኢየሱስ አምጡና አረፈበ ጌታ ይባረክ ጌታ በዚያ አለ አሜን አሜን በሉኛ አሜን ምንም አሜናችሁ አይሰማም እንዲህ እኮ ነው ያልኳችሁ ጌታ በዚያ አለ እስኪ ጌታ በዚያ አለ በሉ ሰይ ጌታ ኢየሱስ ይባላል አሜን ክብር ለኢየሱስ ይሁን ዘማሪ በረከት ታምራትን እስኪ እጆቻችሁን ዘርጉና እግዚአብሔር ይባርክ በሉ ድምጻችሁ አይሰማም እስኪ እግዚአብሔር ይባርክ በሉ እንዲባርካለው ታዘን እንደመጣ የሰማይ አምላክ እግዚአብሔር ይባርክ አሜን ኦ እስኪ አሜናችሁ ልስማ የስ እንደ መንፈሳው ሰው እስኪ አሜን በሉ አሜን እንዲባርካለው በኢየሱስ ስም ግዛትህ ይስፋ አሜን በኢየሱስ ስም ግዛትህ ይስፋ ግዛትህ ይስፋ ለመደነቅ ያሁን ለመገረም ያሁን ለመደነቅ ያሁን ለመገረም ያሁን በኢየሱስ ስም ባረክ አሜን ተፈጸመ ጌታ ኢየሱስ ይባረክ እስኪ በጌታ ደስ ይለኛል በሉ ሰይ ጌታ ይባረክ በዚህ በነሐሴ ወር አዲስ ትምህርት እንጀምራለን የትምህርታችን ርዕስ የሚሆነው እምነት እስኪ አሜን እስኪ ከኔ ጋር ከፍ ባለ ድምጽ እንዲበሉ እምነት በሉ ዛሬም ይሰራል በሉ ሰይ ሆኖልናል ጌታ ይባረክ ስለ እምነት እጅግ አስደናቂ ነገሮችን ከእግዚአብሔር ቃል እናያለን እንማራለን እግዚአብሔር አምላካችን ደግሞ ይባርከናል ሮሜ ምዕራፍ 10 ከቁጥር 14 እስከ 17 ያለውን ቃል አነበዋለሁ እንዲህ ይላል ሮሜ ምዕራፍ 10 ከቁጥር 14 እስከ 17 እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ ያለ ሰባኪስ እንዴት ይሰማሉ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ነገር ግን ሁሉ ለምስራቹ ቃል አልታዘዙም ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና ቁጥር 17 እንግዲያስ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው እስኪ አሜን እስኪ ከኔ ጋር እንዲበሉ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው እንደገና ከፍ ባለ ድምጽ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው እስኪ የምሰማው ቃል በሉ እምነት ያካፍለኛል በሉ እስኪ ቃል ውስጥ በሉ እስኪ እምነት መንፈስ አለ በሉ እስኪ ከዚህ ቃል ጋር በሉ ዛሬ ምሽት በሉ እስኪ ገናኛለሁ በሉ በኢየሱስም ይሆንላችሁ እስኪ አሜን እምነት ቁጥር 17 እንዲያለ ሮሜ 10:17 እንግዲያስ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው አለ ምን ማለቱ ነው እውነተኛ እምነት የሚፈጥርላችሁ የእግዚአብሔር ቃል ነው የእግዚአብሔር ቃል ስትሰሙ መንፈሳችሁ ላይ ነፍሳችሁ ላይ ህይወታችሁ ላይ ነገርን የሚለውጥ የእምነትን ኃይል ያካፍላችኋል አሜን እስኪ አሜን እዚህ ስትመጡ እንዲለምናችሁ አሜናችሁን አታቀዝቅዙት ተናጠቁ እንዲያውጃሉ በዚህ ወጥ እምነትሽ ከፍ ያለ ነገር ያደርጋል አሜን 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 እምነት በኢየሱስም ከፍ ያለ ነገር ያደርጋል እስኪ እምነቴ በሉስ ከፍ ያለ ነገር በሉስ እስኪ ያደርግልኛል በሉ በኢየሱስም ይሆንላችሁ ስለዚህ ምን አለ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው አለ የምትሰሙት የእግዚአብሔር ቃል እምነትን ይፈጥርላችኋል ነገር ግን የምትሰሙት የእግዚአብሔር ቃል አሰማማችሁ በእምነት መሆን አለበት መረዳታችሁ በእምነት መሆን አለበት አቀባበላችሁ በእምነት መሆን አለበት ምክንያቱም የማናምነው የእግዚአብሔር ቃል አይሰራልንም የሚሰራልን የምናምነው የእግዚአብሔር ቃል በዚህ ምሽት እንዲያውጃለሁ የምትሰሙ የእግዚአብሔር ቃል እምነት ያካፍልሻል እምነትሽን በኢየሱስም ይጨምርልሻል ወደ 30 ያመጣዋል ወደ 60 ያመጣዋል ወደ 100 ያመጣዋል ያ ተራራ ዛሬ ይናዳል በኢየሱስ ስም ይሆንላችሁ እስኪ ይበል እምነት በሉ ከመስማት ነው መስማትም በእግዚአብሔር ቃል ነው እስኪ የምሰማው ቃል በሉ እምነት ያካፍለኛል በኢየሱስ ስም ይሆንላችሁ
ማክላባጀት ለዚህ ነው ኤልሳቤጥ ማርያምን አየቻትና እንዲህ አለቻት። ማርያም ኢየሱስን ከጸነሰች በኋላ ወደ ኤልሳቤጥ ሄደች። ከዛ በኋላ ኤልሳቤጥ ለማርያም እንደዚህ አለቻት፣ በትንቢት መንፈስ ውስጥ ሆና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። እስኪ አሜን። ሉቃስ 1:45 እንዲህ ይላል፣ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ብፅዕት ማለት የተባረከች ኢየሱስ ጌታ። እስኪ የተነገረኝ ቃል በሉ፣ እስኪ አምነዋለሁ በሉ፣ እስኪ ይፈጸማል በሉ፣ በኢየሱስም ይሆንላችሁ። ስለዚህ ምን አለች? ከጌታ የተነገረላት ቃል ይፈጸማልና ያመነች እሷ ብፅዕት ናት። እንዲያውጅባችኋለሁ፣ ይህ የምታምኑት ቃል በሕይወታችሁ ይፈጸማል። ወደዛኛው ዓለም ከመሄዳችሁ በፊት ይፈጸማል። አይን ያላየውን ያሳያችኋል። አሜን ይባላል። ጆሮ ያልሰማውን ያሰማችኋል። ልባችሁ ያላሰበውን ያደርግላችኋል። ማክላባላዳስ ከጌታ የተነገረላት ቃል ይፈጸማልና ያመነች እሷ ብፅዕት ናት። አያችሁ፣ የተነገረላችሁ ቃል ስታምኑት ይፈጸማል። መፈጸም ብቻ አይደለም፣ ሕይወትህን ይባርካል። አሜን ይባላል። እስኪ እንዲህ በሉ፣ በጌታ በኢየሱስም በሉ፣ እስኪ የተቀበልኩት ቃል በሉ፣ አምነዋለሁ በሉ፣ ይፈጸማል በሉ፣ በኢየሱስም ይሆንላችሁ። በጣም መንፈሳችሁ ነው። እስኪ አሜን ይሁን። እግዚአብሔር ቤት ስትመጡ የለም ቃሉን እንደምታውቁ ሆናችሁ እንዳትመጡ። እንደምታውቁ ሆናችሁ ከመጣችሁ ትከስራላችሁ። ምንም ነገር ሳታገኙ ትሄዳላችሁ። እንደማታውቁ ሆናችሁ እስኪ አሜን ገና እንዳላወቃችሁ ሆናችሁ ስትመጡ የዛን ሰዓት ቃሉ ይሰራላችሁ። አውጃለሁ፣ የተነገረሽ ቃል ይፈጸማል። በዘመንሽ ይፈጸማል። በሕይወትሽ ይፈጸማል። ቃሉ ላይ ያለው ቃል ይፈጸማል። በትንቢት የተነገረሽ ይፈጸማል። ሰው እያየ ይፈጸማል። ትውልድ እያየ ይፈጸማል። አንድም ሳይቀር ይፈጸማል። ኧረ በኢየሱስ ይሆንላችሁ። ማግሎባጃና ማጋዳላስ ከጌታ የተነገረላት ቃል ይፈጸማልና ያመነች እሷ ብፅዕት ናት። አሜን። ያላመነ ያመነች አይ የምታምነው ቃል ነው የሚሰራው። አፌ ላይ መጣ። እግዚአብሔር ደረጃህን ይለውጣል። ኢየሱስም አሜን ይባል። እግዚአብሔር ደረጃህን ይለውጣል። አነጋጋሪ ሰው ያደርጋል። አሜን። ከጌታ የተነገረላት ቃል ይፈጸማልና ያመነች እሷ ብፅዕት ናት። ማለት የምታምኑ የእግዚአብሔር ቃል ይፈጸማል። መፈጸም ብቻ አይደለም፣ መንፈስ፣ ነፍስን፣ አካልን፣ ቀጣዩ ዘመንን፣ ነገርን በሙሉ በኢየሱስም ይባረከዋል። ማሳክላዲያስ ሚና ተክሶ ይለመደ አረ በኢየሱስም ይሆንላሽ። እዚህ ስትመጡ ተናጠቁ። በጣም ብዙ ሰዎች እየተናጠቁ እየተቀየረላቸው አውጃለሁ፣ የነገረሽ ቃል ይፈጸማል። ትውልድ እያየ ይፈጸማል። ሀገር እያየ ይፈጸማል። በኢየሱስም ይሆንላችሁ። ታዲያ እምነት ምንድን ነው? ይህንን ወቅት ሚስ እንዳታርጉ። የነሐሴን ወር እምነት ምንድን ነው? እምነት የእግዚአብሔርን ቃል በእርግጠኝነት ስራ ላይ ማዋል ነው። እምነት የእግዚአብሔርን ቃል በእርግጠኝነት ስራ ላይ ማዋል፣ ተግባር ላይ ማዋል፣ ያጠናነውን ቃል፣ የተማርነውን ቃል፣ የተሰበክነውን ቃል ተግባር ላይ ስናውለው ያ እምነት። ተግባር ላይ ያልዋላችሁት ቃል አይጠቅማችሁም። ወደ ተግባር የማይለወጥ ቃል አይጠቅማችሁም። ወደ ተግባር የሚለወጥ ቃል ግን ይጠቅማችኋል። ስለዚህ እምነት የእግዚአብሔርን ቃል በእርግጠኝነት ስራ ላይ ማዋል ነው። ስራ ላይ በሚፈለገው ዓላማ ላይ መዋል። የዛን ሰዓት ውስጥሽ ያለው እምነት ይገለጣል። አሜን። ለይኖ መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 11 በፍጥነት ላሳያችሁ። የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 11 እንዲህ ይላል። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ኢየሱስ ነው ያየው። ዕውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጽ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። በማንም ኃጢአት ምክንያት አይደለም ይህ ነገር የሆነበት አለ።
የእግዚአብሔር ሥራ፣ የእግዚአብሔር ድንቅ፣ የእግዚአብሔር ተአምራት በሱ ይገለጥ ዘንድ ነው። በነገርሽ ላይ የእግዚአብሔር ተአምራት ይገለጣል። ማገላባጃ ነው። እኔ ስለእናንተ አላውቅም፣ ከኔ ይጀምራል ይገለጣል፣ ከአንቺ ይጀምራል ይገለጣል። በኢየሱስም ይሆንላችሁ። የእግዚአብሔር ሥራ በሱ እንዲገለጥ ነው እንጂ እናቱ አባቱ ወይንም ቤተሰቦቹ የሰሩት ኃጢአት የለም። ከዛ ማሳያችሁ ቃል አለ እንዲህ ይላል። ዋው! ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይቻልባት ሌሊት ትመጣለች አለ። እዚህ ጋር ደግሞ ትንሽ ነገር ላሳያችሁ። ቀን ሳለ አለ ኢየሱስ አብ በእኔ የጀመረውን ሥራ መስራት አለብኝ አለ። ማንም ሊሰራባት የማይቻልባት ሌሊት ትመጣለች አለ። ይሄ ማለት ምን ማለት ነው? ላሳያችሁ። ለምሳሌ አሁን በምሰብከው ኢነርጂ 70 ዓመቴ ላይ መስበክ አልችልም። በምንቀሳቀሰው ኢነርጂ 50 ዓመቴ ላይ መንቀሳቀስ አልችልም። ቀን ማለት ያ እንዲያውጃለሁ ሳይረፍድብህ ስራውን ትሰራለህ። ያመነሱ ያለ ይመስለኝ አይረፍድብሽም። ስራውን ትሰሪያለሽ፣ ስራውን ትሰሪያለሽ። በኢየሱስም አይረፍድብሽም። ያ የእድሜ ጨለማ አይመጣም፣ ያ የመከራ ጨለማ አይመጣም። ስራው በሕይወት ይገለጣል። ቀን ሳለ አክላዶስ የላከኝን ሥራ ላደርግ ይገባኛል። ሰላም ለእግዚአብሔር ሰው ልንገራችሁ። እግዚአብሔር ይህንን የእግዚአብሔርን ሰው በወጣትነቱ ጠራው እና አገልግለኝ ይለዋል። እሱ ግን እምቢ ይላል። ይህንን ነገር ልከውን ይላል፣ እምቢ ይላል። የሆነ ሰዓት እግዚአብሔር ሊገለው መጣ። ሊገለው መጣ ማለት ምን ማለት ነው? ከምድር ሊወስደው መጣ። እግዚአብሔር ሲሪየስሊ በእናንተ ላይ ዓላማ ካለው ማለት ነው። መንፈስ፣ ነፍሳችሁ፣ አካላችሁ ሌላ ነገር ሲያገለግል ማየት አይፈልግም። ፋይናል የሚያደርገው ምንድነው? ጀጅ ያደርጋል። ከምድር መወሳደድ አለባት ይላል፣ መሄድ አለባት ይላል። ከዛ ይሄ እግዚአብሔር ሰው ደነገጠ። ከሚገለኝማ ፍጻሜም ከሚበላሽ ብሎ ማገልገል ጀመረ። አፌ ላይ መጣ። ፍጻሜሽ በኢየሱስም አይበላሽ። ራውጇ በጌታ በኢየሱስም በሉስ። ከፍ ባለ ድምፅ በጌታ በኢየሱስም በሉስ። ቀን ሳለ በሉስ። የላከኝን ነገር በሉ። ሰራለሁ በሉስ። የኔ ፍጻሜ በሉስ። አይበላሽም በሉ። ኧረ በኢየሱስም ይሆናለሽ። ማግላዶስ ኤላንድ ሰው መልእክት ቀን ሳለ አገልግሎት የጀመርኩት የ18 ዓመት ልጅ ሆኜ ለኔ እስካሁን ድረስ ማገለግለው። ባይዘው ታውቃላችሁ፣ አገልግሎት ጥንካሬ ይሰጣል፣ ኃይል ይሰጣል፣ ሞገስ ይሰጣል፣ ብቃት ይሰጣል። ለማን እንደማውጅ አላውቅም። ያላየከው ብቃት ዛሬ ይገለጣል። ያላየሽው ኃይል ዛሬ ይገለጣል። በዚህ ኃይል በኢየሱስም ትሄጃለሽ። ብቃት ይሰጣል አገልግሎት። ፊበር አካልሽ ላይ ሞገስ እንዲመጣ በሩ ፓክላዶስ ፕሮጀክትስ ከዛ እንደዚህ ያለው ለምፈልገው ቃል ልምጣ። በዓለም ሳለው የዓለም ብርሃን ነኝ ይል ብሎ ወደ መሬት እንተፋለ። በምራቁም ጭቃ አድርጎ በጭቃው የእግሩን አይኖች ቀባና ሂድና በሰሊሆም መጠመቂያ ታጠባለው። አይነ ስውር ነው ኢየሱስ። ሰውየው መፈወስ ፈለገ። ሰውየው ግን ኢየሱስ እንዳለፈ አላወቀም። ለምን? አይኑ ታውሯል። ስለዚህ ኢየሱስ እንደዚህ አለ፣ ይህንን ሰው መፈወስ አለብኛል፣ ይህንን ሰው ነፃ ማውጣት አለብኛል። መሬት ላይ ምራቁን እንተፋለና ከዛ በኋላ ከአፈር ጋር ዋደና አይኖቹን ቀባና እንደዚህ አለ፣ ወደ ሰሊሆም ሂድና ታጠብ። ይኸውን እምነትን ይጠይቃል። ኢማጂን አስቡ፣ አይኑ ታውሯል። ኢየሱስ ግን እንደዚህ ነው ያለው፣ ሂድና የቀባውን ጭቃ ከአይንክ ላይ አንሳ ታጥበክ ና ነው። ይሄ እምነትን ይጠይቃል። አየህ፣ የኢየሱስ ቃል የመለኮት ቃል ነው፣ የተራ ሰው ቃል አይደለም። ኢየሱስ አምላክ ሆኖ ነው የመጣው፣ ጌታ ሆኖ ነው የመጣው። የሰው አካል ይልበስ እንጂ። ለዛ ለሰማው ቃል አይነ ስውሩ ታዘዘና መጽሐፍ ሲናገር እንዲላ እያየ መጣ። ማግላ ባጃና ማገዳ በኢየሱስም ያ ነገርሽን ዓለም ያየዋል፣ ትውልድ ያየዋል፣ ሀገር ያየዋል። ያመንሽው ጌታ ወደ ላይ ያወጣሻል። ነገርሽን ይከፋፈቷል፣ በሮችሽን ይከፋፈቷል። ኧረ በኢየሱስም ይሆነላል። እያየ መጣ። ማክላዶስ እናቱ ቤት ሄዶ ቢታጠብስ አያይ፣ አባቱ ቤት ቢታጠብስ አያይ፣ ጎረቤት ቤት ቢታጠብስ አያይ። ኢየሱስ ያዘዘው ምንድን ነው? በሰሊሆም መጠመቂያ ሄደህ ታጥበና ነው ያለው። ከዛም ሌላ እያየ መጣ። አፌ ላይ መጣ። ታሪክ ይለወጣል፣
ማከላባባ ያመነ ሰው የለም። ኧረ በኢየሱስም ታሪክ ይቀየራል። ታሪክ ይለወጣል። ታሪክሽ ይለወጣል። እንደገና ክብርሽን ያያል፣ ሞገስሽን ያያል፣ አቅምሽን በኢየሱስም ያያል። ማጋላባስ ለኢየሱስ ቃል ታዘዘ። ይሄ ነው እምነት። ይሄ ነው እምነት። ለኢየሱስ ቃል ታዘዘ። አያችሁ፣ አልተጠራጠረም። እያየም መጣ። ዲባስ የሆነ ሰው ታሪኩ ይለወጣል። እስኪ ከዚህ ቀን በኋላ በሉስ ቃሉን አሰራዋለሁ በሉ። የዛን ሰዓት በሉስ እስኪ ነገር ይለወጣል። በኢየሱስም ይሆነልህ። ቀጥሎ ያለው ቃልን ብላችሁ ሂድና በሰሊሆም መጠመቂያ ታጠብ አለ። ትርጓሜው የተላከ ነው። ስለዚህ ሄዶ ታጠበ። እያየም መጣ። ጎረቤቶቹም ቀድሞ ሲለምን አይቶት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ስታምኚ እግዚአብሔር ታሪክሽን ይቀይራል። አሜን ይባላል። እስኪ አምነዋለሁ በሉ። ታሪኬ ይቀየራል በሉ። ስታምኑ ማክላቶስ ታሪኩ ተቀየረ። ሰዎች ሁሉ መነጋገሪያ እስኪሆኑበት ድረስ እሱ ነው እሱ አይደለም። እኔ ላውጅባቸው አፌን የመጣ እንደ እግዚአብሔር ነብይ ዓለም እያየ ደረጃ ይለወጣል። ማካታላባባ አሜን ይባላል። ጎረቤቶችሽ እያዩ ደረጃሽ ይለወጣል። ቤተሰብ እያየ ደረጃሽ ይለወጣል። ይቺ ማናት ተብሎ ይነገራል። በውዷ ላይ የምትደገፍ ይቺ ማናት ይባላል። ስለዚህ እምነት ከመስማቱ መስማቱ በእግዚአብሔር ቃል የሰማው የኢየሱስን ቃል አመነ። ሂድና ታጠብ አለው። የት ሰሊሆም ሄዶ ታጠበ። እያየም መጣ። አያችሁ፣ መታዘዝ ይጠይቃል እምነት። እግዚአብሔር ነገሮችን እንዲሁ በምናብ አያደርግም፣ በመላምት አያደርግም። ለምን? እግዚአብሔር የመላምት አምላክ አይደለም። እግዚአብሔር የእምነት አምላክ ነው። የእምነት አምላክ እስኪ አምላኬ በሉስ። እስኪ የእምነት አምላክ ነው በሉ። እስኪ እሱ የሚያምነውን በሉስ። እስኪ እኔም አምናለሁ በሉ። እሱ የሚያምነውን ስታምን እግዚአብሔር በሕይወት ድንቅ ያደርጋል። ማክላቶስ ኢየሱስ ለዘላለም ጌታ። እምነት ሉቃስ ምዕራፍ 5 ከቁጥር 1 እስከ 7 ጣፍ ይጠቅማችኋል። እምነት የእግዚአብሔርን ቃል በእርግጠኝነት ስራ ላይ ማዋል። ሉቃስ ምዕራፍ 5 ከቁጥር 1 እስከ 7 በዚህ ስፍራ ላይ ኢየሱስ ለማስተማር ወደ ባህር ሄደ። ከዛ በኋላ ታንኳዎችን አየ። ከነዚህ ታንኳዎች መካከል አንደኛው የጴጥሮስ ናት። እዛ ታንኳ ላይ ኢየሱስ ተቀምጦ ማስተማር ጀመረ። ብዙዎችም ተሰብስበው ነበር። አሁን እዚህ ጋር እምነት ምን እንደሚሰራ ላሳያችሁ። ብዙዎችም ተሰብስበው ነበር። ከዛ በኋላ ጌታ ኢየሱስ ለጴጥሮስ እንዲህ አላቸው፣ ወደ ጥልቁ ፈቀቅ በሉ አለ። ወደ ጥልቅ ማለት ወደ ባህሩ ወደ ማዕከለኛ ስፍራ ማለት ነው። ፈቀቅ በሉ አለ። ለማጥመድም መረቦቻችሁን ጣሉ አለ። ጴጥሮስ እንዲህ አለ፣ ጌታ ሆይ ሌሊቱን ሙሉ ለማጥመድ ስንለፋ ነበር፣ አንዳችን ማሳ አልያዝንም። ነገር ግን ቃልህን ታዘን እንደ ቃልህ መረቦቹን እንጥላለናል። ልክ እንደ ቃሉ ለቃሉ ታዞ መረቦቹን ሲጥል መረቦቹ እስኪቀዳደዱ ድረስ መሸከም እስኪያቅታቸው ድረስ አሳ በአሳው ነው። እምነትሽ ገደብ አልባ በረከቱ ሲያስገባሽ ኧረ በኢየሱስም ይሆንላችሁ። እምነትሽ ገደብ አልባ በረከቱ ሲያስገባ እስኪ ወንድሞቻቸው ጓደኞቻቸው እንዲያግዟቸው እስኪ ጠሯቸው ድረስ እኔ እንደ እግዚአብሔር ነብይ ካመናችሁብኝ መትረፍረፍ ቤትሽ ይሆናል። ለዚች ቤተክርስቲያን መትረፍረፍ ይሆናል። ለእኔ መትረፍረፍ ይሆናል። ኧረ በኢየሱስም ይሆንላችሁ። ማክላቶስ እምነት። ስለዚህ እምነት የእግዚአብሔርን ቃል በእርግጠኝነት ስራ ላይ ማዋል ነው። ሉቃስ 5 ከቁጥር 1 እስከ 7 እነ ጴጥሮስ ስራ ላይ አዋሉት። የማንን ቃል? የኢየሱስን ቃል። ከዛ አሳ በአሳ ሆኑ። መረቦቻቸው አሳ ተሸከመ። በአምኖስ አይሆንም፣ ቢጠራጠርስ አይሆንም። አያችሁ፣
ከዛ ኢየሱስ እንደዚህ አለ፣ ከዚህ ቀን በኋላ አሳ ሳይሆን ሰው ታጠምቃለህ። አሜን። እምነትህን አይቻለሁና ብዙዎች ባንተ ይድናሉ አለ። ማክላዶስ አንደኛው እምነት ሌላኛው እምነት ውስጥ ዓለም ያስገባል። ኧረ በኢየሱስ ስም ይሆንልህ። አንደኛው እምነት ለሌላ ነገር ያሳጫል፣ ለሌላ ነገር አስተላልፎ ይሰጣል። ያመነ ሰው ካለ በኢየሱስ ስም ይሆንለት። ሪባጋላባባባስ ለማን እንደማውጃ አላውቅም። የማይመረመረውን ነገር ያደርግልሻል፣ እንደገና ያደርግልሻል፣ እንደገና ይሰራልሻል፣ እንደገና ይፈጸምልሻል። ማክላዶስ ሂፓዲያስ እምነት ሁፓዲያስ ላይ ነው። ኢዮብ እንዲህ አለ፣ ቢገለኝም እንኳን አለ ስጋዬን በጥርሴ ነክሼ እግዚአብሔርን ጠብቀዋለሁ አለ። ነገር ግን አምላኬ አይገለኝም አለ። ያመነው እግዚአብሔር ምርኮን ሁለት እጥፍ መለሰለት። ለማን እንደማወራ አላውቅም። ያ ነገር ተመለሰ። ማሴ ፓታና ማሳ ያ ነገር ተመለሰ። ያ ነገር ተመለሰ። ሁለት እጥፍ ተመለሰ። ሁለት እጥፍ ተመለሰ። ሰው እያየ ተመለሰ። አገር እያየ ተመለሰ። ጎረቤት እያየ ተመለሰ። ኧረ በኢየሱስ ስም ይሆንልህ። ማዞ ባላዲያስ እምነት የእምነት ሰዎች ጨካኞች ናቸው፣ ተናጣቂ ናቸው። ምንም ነገር አያመልጣቸው። አፌ ላይ መጣ። የጠላትን ወረዳ ትወርሻለሽ። በድብቅ ያለ መዝገብ እጅሽ ላይ ይገባል። ሲላዳማስ የቂሮስ አምላክ ይህንን ያደርጋል። የተደበቀውን መዝገብ ይሰጣል። መዝገብ ይሰጣቸዋል። ማዞባስ እምነት እምነት ለኔ የሁኔታ ሰዎች እንዳትሆኑ ሁሌ እንዲህ ይለኛል። ትውልድ እሰጣለሁ ይላል። አያችኋለሁ። እነዛን ትውልድ የሚታይ ትውልድ እኔ የገንዘብ ረሃብ የለብኝም። ተመልከቱ። የምንም የወርቅ ረሃብ የለብኝም። የአልማዝ ረሃብ የለብኝም። እንደሚመጣ አውቀዋለሁ። ምክንያቱም እሱ እግዚአብሔር ታማኝ ያደርገዋል ስለሚያደርግ ሁሌ የሚናገር በባሪያዎቹ ትውልድ ይሰጣል። ማክላዶስ እነዛ ደግሞ ያሉት እዚህ ጉልበት ይወስዳል። ጸልያለሁ ይወለዳል። መጽሐፍ ሲናገር እንዲያ ጽዮንም እንዳማጣች ወንዶች